አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናሌ ተመልካቾች እንዲሁም ተከታታዮች በሙሉ እንዴት ናችሁ? ዛሬ ይህ በፎቶ የምታዩት ልጅ ዳውድ አለባቸው ይባላል። በቅድሚያም ባላህ ስም ጠይቃችኋለሁ ሸር በማድረግ እንድትተባበሩን፣ አይከፈልበትም ጀዛ ከአላህ ስለሆነ ኢንሻአላህ ሸር በማድረግ ሁላችሁም ለአንድ ወንድሙ ከለላ ነውና እንዲሁም አንድ እህት ለአንድ ወንድሟ እና ስለዚህ ሸር በማድረግ እንድትተባበሩን በቅድሚያ መጠይቃለሁ ማለት ነው። ይህ በምስል የምትመለከቱት ልጅ ዳውድ አለባቸው ይባላል ስሙ ማለት ነው። በአማራ ክልል በደቡብ ወሎ ለጋምቦ ወረዳ በቀበሌ 05 ቡሶ ወይም ማታጣይ በሚባል አካባቢ ተወልዶ ያደገ ነው። እና ይህ ልጅ በ2008 ዓመተ ምህረት በኢትዮጵያ አቆጣጠር ወደ ሳዑዲ አረቢያ ለስራ ባቀናበት ሳዑዲ 2 ዓመት ያክል ከሰራ በኋላ አሁን ካስተላለፍኩበት ጊዜ ጀምሮ እስከ 2 ዓመት ድረስ በዛው ሲሰራ ቆይቷል ማለት ነው። እና ካሁን ከ2 ዓመት በፊት በ2010 ማለት ነው በ2010 ላይ ብር ልላክ ብሎ ከስራ ባልደረቦቹ ጓደኞቹ ጋር ተነስቶ ወደ ሌላ ቦታ ሲሄድ በዛ አጋጣሚ ከትንሽ ደቂቃ በኋላ ስልኩ አልሰራለ። አክስቱ ስትደውልለት ስልኩ አልሰራላትም። የጓደኞቹን ስልክ ስለምታቅ ለነሱ ስትደውልላቸው በዛ አጋጣሚ እነሱም ስልኩ አልሰራልንም እኛም እየደወልንለት ነው ብለው መልስ ሰጥተዋት ነበር ማለት ነው። እና ውድ ተከታታዮቼ ይህን ልጅ ያያችሁ የሰማችሁ በአላህ ስም ሸር በማድረግ በማስተላለፍ አንዱ ለአንዱ ሰበብ ሊሆን ይችላልና በዚህ አጋጣሚ ሁላችሁም የኃላፊነታችሁን እንድትወጡ ጠይቃለሁ ማለት ነው። እና በዛ አካባቢ ራቅ ብሎ ትንሽ አደጋ ነበር በሰዓቱ ብለው ጓደኞቹ ነግረዋታል ማለት ነው። ላክስቱ እንደነገሯትም ግን አደጋው እሱን የሚያገኘው ነገር አይደለም ብለው ተናግረዋሉ። እና ባካችሁ ይህን ልጅ ያያችሁ የሰማችሁ እንድትተባበሩን። ልጁ 2 ዓመት ሆኖታል አሁን ከጠፋ ማለት ነው። በ2 ዓመት ውስጥ ምንም ነገር እስካሁን ድረስ የተገኘ ስለሌለ አሁን ምናልባት ሸር በማድረግ በሳዑዲ አረቢያን በተለያየ በየግሩፑም እንዲሁ በተለያየ ይህንንም ደግሞ በዩቲዩብም ማንኛውም ሰው ሸር ማድረግ ይችላል ማለት ነው። ኮፒራይት አይባልም። እና እንደዛ ስለሆነ ባካችሁ ስልክ ቁጥር አለ ማለት ነው። ስልክ ቁጥር የሳዑዲ ስልክ ቁጥር አለ 00965047334 ጦይባ በለጠ ብላችሁ በመደወል እንዲሁም የዱባይ ቁጥር 00971 50994368 ብላችሁ በዚህ ሰሚራ ይመር ብላችሁ በአክስቱ ስልክ ቁጥር ደውላችሁ ማሳወቅ ትችላላችሁ ማለት ነው። ልጁም አልሞያ በሚባል በመዲና መግቢያ በኩል ነበር ሲሰራ የነበረው ማለት ነው ያው እንደነገሩኝ። እና ስለዚህ የዚህ ልጅ አድራሻ ያወቃችሁ ወይም የሰማችሁ ልትኖሩ ትችላላችሁ። ብሎም ደግሞ በዚህ አጋጣሚ ይህ ልጅ አድራሻም ጠፍቶበት ሊሆን ይችላልና ሸር በማድረግና ለወዳጅ ዘመዶቻችሁ በማስተላለፍ በአሁን ሰዓት በሚዲያ ላይ ያለ ነገር ማንኛውም ጋር ስለሚደርስ በዚህ በእኛ አማካኝነት ሰበብ ሆነን በእኛ በእህትና በወንድሞቹ አማካኝነት ሰበብ ሆነን ልናገኘው ስለምንችል ሸር በማድረግ እንድትተባበሩንና እንዲሁም ደግሞ ልጁን አላህ እንዲያስገኘው በዱዓ ቤተሰቦቹን ዱዓ እንድታደርጉላቸው ማለት ነው። ቤተሰቦች በጣም ጭንቅ ላይና ሐሳብ ላይ ናቸው። የልጅ ነገር ሁላችሁም ታውቁታላችሁ። ቤተሰቦቻችን እንዴት ለኛ እንደሚሆኑ ወንድምም እህትም ያለን ሰዎች ደግሞ ለወንድማችን እና ለእህታችን ምን